ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሳሎና እንሰራለን። ሳሎና ዲያይ ዛሬ መጥተናል። ይህን ሰሞን ያው ቪዲዮ ብዙም ስለማይመች እየሰራሁ አልነበረም እና ዲያይ ሳሎና እንሰራለን። እዚህ ጋር እንትን ሮሚያ አረግበታለሁ ትንሽ ብዙም አላበዛም እና እንሰራለን። እና እዚች ጋር ካሮቴን እጨምራለሁ ለምን ቶሎ ስለማይበስል ካሮት ታውቃላችሁ የዚህ ሀገር ደግሞ ይበስላል። እዚህ ጋር ቅመም አድርጌያለሁ። ቆንጆ በርበሬ፣ ብላክ ፔፐር እና እርድ ብቻ ነው ያጨመርኩት እና ቺክን ማሻ የዶሮ ቅመም፣ የድንብላል ቅጠል፣ ሀሺሽ ፓውደሩ፣ ከሙን፣ ዝባራ ክላ ትንሽ አድርጌያለሁ ቅመሞቹ ታውቃላችሁ እዚህ ሀገር ሳሎና ሲሰራ ጥቁር ሎሚ እና ዳርሲን እንደገና ደግሞ ይቀጣል። ምንድን ነው ሩዝ በዶሮ ወጥ ነው በሳሎና ካሮቱ አሁን ትንሽ በስሎልኛል። ድንቹ ደግሞ ትንሽ በሰል ይላል። በቃ በኋላ አሪፍ ይሆናል። እኩል ይበስላል ማለት ነው ከዶሮ ጋር። ዶሮቸው ያው ፍሪጅ ስለሚቀመጥ ነው የሚበስለው። የእነሱ ዶሮ አሰራር እንደዚህ ነው። ቲማቲማቸውን አረጋለሁ ለከለር አንድ አሪፍ ነው። አንድ ዶሮ ማለት አንድ ዶሮ ከግማሽ ስለሚሰራ አንድ ሙሉ ማጂ በቃል ከለር ቅመም፣ ፓፕሪካ፣ የነጭ ቀይ በርበሬ ትንሽ አድርጌያለሁ። ቅመም ላይ ዶሮውን ስጨምር አደርገዋለሁ። ቅመምና ብሬ አሪፍ ነው። ቲማቲም እና ማጂ እኩል ነው የሚለው። ቲማቲማችን እና ማጂ ይለያያል ሁለቱ ስማቸው እና እሱንም ማረጋለሁ። አንድ ቢያንስ ከተባለ እንደኛ ዶሮ ብሰራላቸውማ አይበሉም። የኛ በርበሬ ያቃጥላል፣ እነሱ የሚያቃጥል አይወዱም። ለከለር ያው የቲማቲም ማጂ ነው ስልሱን ነው የምንጠቀመው። መጥኗል ማለት ነው። ዶሮ ይጨምራል ትንሽ ከተባላ በኋላ እና እዚህ ጋር ሆኖ እየተቀብላቷል። እዚህ ጋር ዶሮዬን አጥቤያለሁ ሎሚ አድርጌ በደንብ አድርጌ የዶሮ ግዴታ መታጠብ አለበት። ቀይ በርበሬ ፓፕሪካ ማርጌበታለሁ።
ድንቹ ካሮቱ ከበሰለ አንደኛ 10 በደንብ ሹኝ ምናምን የለም። እኛ ያው ሽንኩርት ስለምናበዛ ነው የኢትዮጵያ አሰራር ስለሆነ ትንሽ ዶሮ ቅላላብሮ ገፋዋለኛ ውሃ ከልሳለሁ የሚበቃችሁን ያክል። አንዳንዶቹ ያው በጣም አይፈልጉም ውሃ መርቁ ሲሰራ ሲሰለኝ ውሃ በደንብ ነው የሚደረገው። እኔ አሁን ቂጣ ትንሽ የሰራ ከፈለግኩኝ አሁን ይሄ ከበዙም በሩዝም ስለሚበሉ ብዙ አላበዛበትም ውሃ። በኋላ ሲንተከተክ በጣም ያጥራል። ትንሽ ይነራል። ግን ቂጣውን የማፈረፍር ቀን ቢያንስ መርቁ የሚሰራ ቀን ውሃ በደንብ አረገና አነሳለታለሁ ማለት ነው። ዛሬ በሩዝና በከበዝ ስለሆነ ወፈር እንዳለ ነው። ይሄንና ዳርሲን ብቻ ነው ያደረኩበት ነጭ ሩዝ። እዚህ ጋር ደግሞ ሾርባ ልሰራ ነው። የወረቀቱ ሾርባ ከምግብ በፊት